አሁን እዚህ ዘበር ደምስተኝ ተመልካቾቻችን እንግዲህ የመጀመሪያውን የኢትዮጵያን መኪና ለማየት እየተጓዝኩ ነው። ዋው ዝናቡ መጣ አንተ በተበ ዋጓን ፋሚሊ እንግዲህ ዛሬ በአይነቱ ጸዴ ቪዲዮ ይዤላችሁ መጥቻለሁ። ውሎ ከሚኪ ስታር ጋር። ሚኪ ስታር እንደምታውቁት እንግዲህ ዩቲዩብ ላይ በሚለቃቸው ለየት ያሉ ቪዲዮዎች ነው። የራሱ የሆነ ደግሞ የቪዲዮ ኤዲቲንግ ትምህርት አለው። ምን አይነት ቪዲዮዎችን ነው የሚቀርጸው፣ ምን አይነት ውሎ ነው የሚያሳልፈው አብረን የምንመለከት ይሆናል። አብራችሁኝ እስከ መጨረሻው እንድትከታተሉ ፈልጋለሁ። ሰብስክራይብ በማድረግ ይሄን ቪዲዮ ጀምሩ። ዋጓን ፋሚሊ እንግዲህ ከማይኮ ጋር ተገናኝተናል። በዚህ ቪዲዮ እንግዲህ የምናሳያችሁ የሚኪን ውሎ ነው። እንግዲህ ሚኪም በኤዲቲንጉ ላይ ነው ብዙ ሰዎች የምታውቁት። ዛሬ ደግሞ ቀረጻ ላይ ምን ይመስላል? በጣም ሲምፕል ነው ቀረጻ እንግዲህ በስልክ ነው። አሁን በዚህ ነው የምንቀርጸው። ስልክ ምንድን ነው? 17 ነው 17 ፕሮ ማክስ ነው። በዚህ ነው የምንቀርጸው። ቀርጾ ኤዲት ማድረጉ ላይ ግን ተውት። ኤዲተሮች ባይዘው ብዙ ካሜራ መቅረጽ ላይ ብዙ አይደላችሁ ማለት ዝም ብላችሁ ትንሽ ነው እንትን የምትሉት። እንትን ኤዲቲንጉ ስለምናውቀው ምን መሰለ ኤዲቲንጉ ስለምናውቀው ብዙ አንጨናነቅም። ቀረጻ ላይ ግን መጨነቅ አለብን። ሰላም ጋይስ፣ እንግዲህ ከሚኪ ስታር ጋር ያለውን ነገር እየቀረጽን እንገኛለን። እዚህ ጋር እንደምትመለከቱት የምንገኘው ዩኒቲ ፓርክ በጣም ነው የሚያምረው። እየመጣችሁ ተዝናኑ። ሌላ ምንም ነገር ማለት አልፈልግም። 4 ኪሎ ቤተ መንግስት ነው የሚገኘው። ሶ ሚኪ አሁን ቀረጻውን እያካሄደ ይገኛል። የአጼ ሚኒሊክ የመጀመሪያው አዲስ አበባ ውስጥ ኢትዮጵያ ውስጥ አፍሪካ ውስጥ የመጀመሪያው መኪና እንግዲህ እዚህ ነው ብለውናል። እዛ እንሄዳለን ማለት እዛ እየሄድን ነው። በጣም ሰፊ ነው ባይዘው በጣም በማፕ ምናምን ነው የምትንቀሳቀሱት። መታችሁ ምናምን እዚህ ማፕ አለ፣ እሱን አይታችሁ ምናምን እንዳጠፉ። ምንድነው መስክ መውጣት የምትፈልጉ ከሆነ ሙሽሮች የካሜራ ፕራይስ አለው። የሰው አሁን እኛ ስንት ነው የከፈለው? ያሳልፋል 300 ብር ከፍለን ገብተን የካሜራም ተጨማሪ ብር ከፍላችሁ እየመጣችሁ መስክ ፎቶ መነሳት ትችላላችሁ። እንግዲህ የመጀመሪያውን የኢትዮጵያን መኪና ለማየት እየተጓዝኩ ነው ወደፊት ለፊት። እንግዲህ ማይኮ አገራችን ላይ በጣም ብዙ ቪዲዮ ኤዲተር መሆን የሚፈልጉ ሰዎች አሉ። እንዴት ቪዲዮ ኤዲቲንግ መማር እንደሚችሉና መሆን እንደሚችሉ እስቲ። ኦኬ ቪዲዮ ኤዲተር መሆን ለሚፈልጉ ሰዎች መመክራችሁ ምንድነው? ብር ካላቸው እኔ ጋር ቢማሩ በጣም ቤስት ነው። አሁን በጣም የሚገራርሙ ኤዲቲንግ ስታይሎችን አስተምራለሁ ኦንላይን ላይ። ግን አቅም ከሌላችሁ ደግሞ በቃ እንደምንም ዩቲዩብ ቱቶሪያል ለማየት መሞከር። በእርግጥ ዩቲዩብ ላይ የተበታተነ ስለሆነ እና ደግሞ በጣም ትዕግስት ይፈልጋል፣ በጣም ዴዲኬሽን ይፈልጋል። ዝናብ እየመጣ ነው። ዝናብ እየመጣ ነው። አንተ በተበት ላይ ይኸው መኪናዋ ዋው በጣም ብታምሩ። ተመልካቾቻችን የመጀመሪያ መኪና ግን እቺ ናት። እርግጠኛ ነኝ ግን ያየሁት እኔ ጥቁር መኪና ነበር መጀመሪያ ላይ። እስቲ እንጠይቃለን፣ ሰው በደንብ እንጠይቃለን። ቻርለች ሀገራችን ጥንታዊ ነገር ነው። ኃይለ ሥላሴ መኪና ናት አለኝ። ኃይለ ሥላሴ እንዴት ተሳስተው ነው? እስቲ ያኛው ሰውዬ እንጠይቋ። ያትኛው ሰውዬ? ያኛው። እሺ እንዴት ኖት? አንተ ምን ያህል ጊዜ ወሰደብህ አሁን እዚህኛው ስኪል ላይ ለመድረስ? እኔ አሁን ወደ 8 ዓመት በለው በቃ ኦሬዲ። ግን ልጅ እያለሁ ነው የጀመርኩት። በስራ ኤክስፒሪየንስ ከ6 ዓመት በላይ ቆይቻለሁ። ግን ኖርማል ኤዲቲንግ ከጀመርኩ ደግሞ ወደ 8 ዓመት ነው። አይ እኔ ልጅ እያለሁ 5ኛ ክፍል እያለሁ የኢትዮጵያ የመጀመሪያ መኪና ስጎበኛ ትዝ ይለኛል። ጥቁር ናት ከለሯ። እንደዚህ አይነትም አይደለችም። እሷ መኪና ነው ያጧት እየፈለኳት። ለመጀመሪያ ጊዜ መኪና የነዱት ቀዳማዊ አጼ ሚኒሊክ ናቸውና የት እንደሄደች አትቻት ነው ፈልጋታለሁ። ችግር የለውም አገኛታለሁ። እየዘነበ ነው ቡናና እስከዛ አልጠጣ። መኪናዋን ግን እንደምንም አገኛታለሁ። ግን መኪናዋን እየፈለኳት ነው። ስቲል አላገኘኋትም። ፍለጋዬን አሁንም አጠናክሬ እቀጥላለሁ። እስከ መጨረሻው ድረስ አብራችሁ ቆዩ። ያው ከስር ያለው 600 ብር ማለት አይደለም፣ ግን ያገኘነው ነገር ደግሞ አለ። ትክክል ያየናት መኪና አለች። እንግዲህ ጋይስ የምንገኘው አጼ ኃይለ ሥላሴ ሪል አጼ ኃይለ ሥላሴ የሚመስለው እንግዲህ ተቀምጧል እዚህ ጋር። በጣም የሚያምረው ወደ ሀገራችን ቴክኖሎጂ በቀዳሚነት በማስገባት የሚታወቁት እዚህ ጋር የምትመለከቷቸው ቀዳማዊ አጼ ሚኒሊክ ናቸው። ምንድነው የድሮ ታሪካዊ የኢትዮጵያን የድሮ ታሪኮች በእንደዚህ አይነት መልኩ አዘጋጅቶ ማስቀመጥ በጣም አሪፍ ነው። ሚኪ እንግዲህ ዞር እያለ ቪዲዮዎቹን በደንብ እየቀረጸ ይገኛል። አክሱም ጽዮን ላይ የሚገኘው አርክ ኦፍ ዘ ኮንቬነንት ወይም ደግሞ የቃል ኪዳኑ ታቦት በስዕል መልክ ተቀምጧል። ይሄን ይመስላል ተብሎ ይገመታል። ይሄንን ታሪክ ራሱ ማያውቅ ሰው አለ እንግዲህ አዲስ አበባ ውስጥ የሚኖር። ስለዚህ መታችሁ ማየት አለባችሁ።
እንግዲህ ጋይስ ሚኪ ጋር ድንገት ከፋኖቹ መካከል አንደኛው ልጅ አግኝቶታል። ሰብስክራይብ አድርገኛል ወይ ብሎ ጠየቀውና ጥያቄውን መልሷል። እንግዲህ እዚህ ጋር ና ማነው ስምህ? ማቲያስ 1000 ብር ተሸላሚ ሆነሻል። እንኳን ደስ አለሽ። 1000 ብር ቴንክ ዩ አባቴ በርታ። 10 ሰዓት ሆኗል ኦልሬዲ። ከዚህ በኋላ ወዴት ነው የምንሄደው? ወደ 5 ኪሎ። እንግዲህ ጋይስ ቪዲዮ እንደተከታተላችሁት ነው ሚኪ ስታር ሎኬሽን ተሳስቷል ማለት ነው። እንግዲህ የመጣ ነው ዩኒቲ ፓርክ ብለን የሚኒሊክን መኪና እናገኛለን። የሚኒሊክ ኦልዲስ መኪና የአፍሪካ የጥንቱ አንደኛው መኪና ኢትዮጵያም ለመጀመሪያ ጊዜ አፍሪካም ለመጀመሪያ ጊዜ የመጣው መኪና እዚህ ነው የተቀመጠው ብለውን ነበረ። እንግዲህ ሚኪ በኢንፎርሜሽን ስህተት እንግዲህ የተሳሳተ ቦታ ይዞ ነው የመጣው። አሁን ቀጥታ ደግሞ ከዚህ ወተን ወደ 5 ኪሎ ብሔራዊ ሙዚየም እዛ ነው ያለው ተብሏል መኪናው። ወደዛ ምን ሄድ ይሆናል። እንግዲህ አድካሚ ነው እንደምታዩት ቀረጻ ቀላል እንዳልሆነ ነው ከዚህ ቪዲዮ የምንረዳው። ምክንያቱም ትልልቅ በጀቶችን ታይማችንን ዌስት አድርገን እዚህ መተን ሎኬሽንም አንዳንድ ጊዜ ቀረጻ ላይ የምንሳሳትበት ሁኔታ አለ ማለት ነው። ሶ ይህ የሁለተኛውን ቀረጻ አሁን ቀጥታ ወደ 5 ኪሎ ሄደን የሚኒሊክን የጥንቷን መኪና እንፈልጋታለን ማለት ነው። ፍለጋችንን አናቋርጥም፣ እንቀጥል። እንግዲህ እንደምትመለከቱት ባስ ውስጥ ነው በባስ የመጣ ነው ከዩኒቲ ፓርክ እዚህ 5 ኪሎ ድረስ እንግዲህ በባስ መጣን። 20 ብር ከፍለን የት ይዞኝ ሄደ? ዩኒቲ ፓርክ የሚኒሊክ መኪና አሳያለሁ ብለው የኃይለ ሥላሴ መኪና አሳይ። የመጀመሪያ ደሞዝ ስንት ነው? እስቲ ንገረኝ። 3000 ብር የዛሬ ከ6 ዓመት ምናምን በፊት 3000 ብር። በዛ 3000 ብር እንዴት ብዙ ነገር ነው ማድረግበት። የታክሲ አለ 3000 ብር ወደ 2 ታክሲ የሚይዘው ቢሮ ለመሄድ አባይ ቲቪ ነው የምሰራው። 2 ታክሲ ነበረ የሚይዘው ለታክሲ አውጥቼ እና ደግሞ ቁርስ ቤት አልበላም። ቁርስ የሆነ በቃ ጸዲ ውጭ ነው የምበላው። በቃ በትንሹ በቃ ለቁርስ በትንሹ 50 ብር አወጣል። ይዛኔ 50 ብር ይዛኔ ሊግዘሪ ብሮ አያቴን ደግፋታል። ትዝ ይለኛል። ትመርቀኛለች። ልብስ እገዛለሁ። ልብስ ጫማ በጣም ነው የምገዛው። በጣም በቃ የተባረከ ነበርኩ። ባይዘው ደግሞ ብር አጠራቅማለሁ ብሮ አጠራቅም ይሆናል። ያቺን 3000 ብር አጠራቅም ይሆናል ወደ 20 ሺህ ብር ምናምን ስደርስ ትዝ ይለኛል ብሮ። አሁን እንዴ መሰለ የዛኔ እንትን ነው በቃ ንጹህ ልብ ነው ገባ። ይዛኔ በቃ ለአያት ትሰጣለህ፣ ትመረቃለህ። ስንት ዓመት ነበር? 17። እንዴት ግን አንድ ሬጅ ለምን አልተባልክ? አያውቁም አይደል? ኢትዮጵያ ውስጥ ለነገሩ ፊቴ እንደ ስራዬ እንትን ነው። ስራዬ አሪፍ ነበር። ስራ እኮ ነው ዋናው። ለነገሩ ዋናው ስራችሁ ከሆነ ለምን 7 ዓመታችሁ አይሆንም? ማከፈል ያለበት ነገር ወንድ ልጅ ገባ 17 አንድ ደረጃ አይባልም። ትልቅ ነው። ሰብስክራይብ አድርጉት። ሄድኩት ይመስለኝ እኮ ነው። ይኸው ለሙዚየሙ ዛጋ አለ። መኪናውን አይቻታለሁ። እቺ ናት የኢትዮጵያ መኪና መጀመሪያ። ሰላም ተመልሰናል። እንግዲህ የምንገኘው የኢትዮጵያ ብሔራዊ ሙዚየም 5 ኪሎ ነው። ሚኪ ከስንት ስህተት በኋላ መኪናዋን አግኝቷታል። የመጀመሪያው የአፍሪካ የኢትዮጵያ መኪና አጼ ሚኒሊክ ነው የነዷት። ይቺን ትመስላለች። እንግዲህ ከስንት ፍለጋ በኋላ አግኝተናታል። ተሳስተን ነበር ቅድም ዛይደን የኃይለ ሥላሴ ነበር ያየነው። ሶ ሚኪ ቀረጻውን እያካሄደ ይገኛል። ትንሽ በሸራ ስለተሸፋፈነ እንደፈለገው አልቀረጸም። ትንሽ ተናዷል። ያው እንግዲህ ምንም ማድረግ አይቻልም። አንዳንድ ቀረጻ ላይ ያጋጥማል። ጎማው አዲስ ጎማ የሚለው እንዴት አገኘው? ከድሮ ካየሃት አሁን እንዴት አገኘሃት? ትንሽ በሸራ መሸፈኗ ነበረኝ እንጂ ቤስት ነው። አሁን የስንት ብር ደሞዝተኛ? አልናገርም ማለት ሚኪ አሁን በወር ስንት ብር? ኮሜንት ላይ ገምቱ። ብትገምቱ ይሻላል። አብዛኛው የአዲስ አበባ ወጣት ተቀጥሮም እየሰራ ነው በኤዲቲንግ ማለት ትንሽ እንኳን መስራት የሚችሉ ኤዲተሮች ማለት ነው። ሶ አሁን ከቅጥር ወጥተው ወደ ራሳቸው ስራ ለመምጣት ዋና የሚያስፈልጋቸው ነገር ምንድን ነው? ኮምፒውተር ግዴታ ያስፈልጋል። እሱን አንተ እንዴት ገዛለህ? መጀመሪያ ጊዜ ኮምፒውተር በአንድ ጊዜ እንዴት ልታገኝ ቻልክ? እኔ ቅጥር ላይ ሰርቼ ባገኘሁት ብር ነው የገዛሁት። በኤክስፒሪየንስ ነው አብዛኛውን። ቲቪ ስቴሽን ላይ ሰርቻለሁ፣ ቲቪ ላይ ሰርቻለሁ። አብዛኛው በኤክስፒሪየንስ የመጣ ነው። እና ደግሞ አዳዲስ ነገሮች ማየት እወዳለሁ። በጣም አዲስ ነገር ሲወጣ መሞከር እወዳለሁ። በሙከራ የመጣ ነገር ነው። ፌል አደርጋለሁ፣ እሞክራለሁ፣ ፌል አደርጋለሁ። ያ ረጅም ዓመት ፈጅቶብኛል። ግን አሁን ድሮ ምን መሰለ፣ አንደኛ ኤዲተር እንዳሁኑ አልነበረም። ስራ የማግኘት ኦፖርቹኒቲ በጣም ከፍተኛ ነው። ማለት ቀልደህ ራሱ ስራ ታገኛለህ። ገባ? ድሮ ማለት ነው። ኦኬ። አሁን ግን በጣም ነፍ ኤዲተር አለ። በጣም በብዙ ሺህ በእርግጥ የቴኒ ኦዲየንስ ራሱ ቢቆጠሩ ሁሉም ሰብስክራይበር ኤዲተሮች ሊሆን ይችላሉ። ገባ? ፓርት ታይም ዩቲዩብ የምሰራው ዩቲዩበር አልነበርኩም፣ ግን ፓርት ታይም እየሰራው አሁን 41000 ሰብስክራይበር ገብቻለሁ። 41000 ሰብስክራይበር በስንት ጊዜ ውስጥ አገኘ ማለት ነው? በአንድ አመት ውስጥ ሰብስክራይበር ገና 1000 አልገባሁም። ባይዘው ሰብስክራይበር ሚኪ ስታር ይላል። እንዴት ነበር ውሏች? ውሎ በጣም የሚገርም ነበረ። ከምታሳልፋቸው ውሎች መካከል አንደኛውን ውሎ ውለናል። ብዙ ጊዜ እንደዚህ ነው የምታሳልፈው?
በብዛት ዩቲዩብ ላይ እንደዚህ ነው ማሳልፍ። በጣም ያደክማል። አይም ቪዲዮ ሰራለሁ ግን ያንተ ደግሞ በጣም የሆነ ያዩት ነገር ምንድነው ታሪኮችን በደንብ ዲቴል ታጠናለህ። ሪሰርች ማድረግ ይጠይቃል። አንድ እሱ ነገር ነው። ሁለተኛ ደግሞ የምትሰራውን ነገር እውነታ ካረጋገጥክ በኋላ ትክክል ብዙ ደግሞ ስትራግሎች አሉ ዛሬ እንዳጋጠመ ትክክል ተሳሳተ ቦታ ሊሆን ይችላል። ትክክል ይሄን ስትራግል እንዴት ነው ሁሉ ጊዜ ቪዲዮዎች ደግሞ ያንተ ለየት ይላል። እስቲ ስለ ቪዲዮዎች ንገረኝ። ያው ክሬዚ ቪዲዮዎች ናቸው በብዛት የማይገናኝ ነገር አገናኛለሁ። በብዛት አሁን ሌተስት መኪናና ኦልደስት መኪና አገናኛለሁ። በጣም አስደናቂ ነው። ብዙ ጊዜም ይወስድባል ማለት ነው። ይወስድብኛል ግን ይሄ አሁን ትላንት ነው ስክሪፕቱን ያወራ ነው አይደል? ዛሬ ነው ቀረጻ የጀመረው። ከነገ ወዲያ ያልቃል ቀረጻው። ከነገ ወዲያ ያልቃል። ኦሬዲ ዛሬ በዚህ ደክሞናል፣ በጣም ደክሞናል። ኦሬዲ ምሳችንን ልንበላ ነው። ምክንያቱም ምንድነው አዲስ ጀማሪ ሲበር በተለይ ስትሆን ወይም እንደኔ አይነት ገና በማደግ ላይ ያለ ዩቲዩበር ስትሆን በደንብ ለፍተህ መስራት አለብህ። ቪዲዮ ኳሊቲ ያለው ቪዲዮ ነው ያምናል። በኳሊቲ አሁን ቅድም ልጆች ሲያገኙ እንዴት ደስተኛ እንደሆነ አይቻለሁ። በጣም ደግሞ ፋኖቼ ልጆች ናቸው። የሚያኮራ ኮንተንት ነው። በተለይ ደግሞ ለታዳጊዎች ታሪክን ማስተላለፍ ምናምን በጣም እኔ ከሚኪ የተረዳሁት ነገር ቪዲዮ ስትሰሩ ታሪካዊ ነገር ብትሰሩ ለኛ ትውልድ የሚያስተምር ነገር ቢሆን ቪዲዮ ኤዲቲንግ መማር የምትፈልጉ ሰዎች ከታች ስልኩን አስቀምጥላችኋለሁ። እየገባችሁ ሚኪ ስታር አካዳሚ የሚባላለው እየገባችሁ መማር ትችላላችሁ። እንዴት አየው ውሎዬን? በአጠቃላይ ውሎ አድካሚ ነው፣ በጣም አድካሚ ግን አድካሚ አይደለም። እየተዝናናን ነው። እየተዝናናን ነው። በርግጥ ግን ስለ ቀረጻ ላይ ስለሆነን ብቻ ይመስለኛል አድካሚም ነው አስተማሪም ነው። ሪፍሬሽም አድርገናል። ከዚህ በኋላ ደግሞ ያው ኤዲቲንግ ላይ ነው የሚገባው ማለት ነው። እንግዲህ እንደተመለከታችሁት በጣም ብዙ ሰዓታችንን ወስደን ቪዲዮ ቀርጸናል። ከዚህ ቪዲዮ በኋላ ሚኪ የራሱን የሆነ ኤዲቲንግ ስኪል በመጠቀም እንግዲህ ጽድት ያለ ቪዲዮና እንደምትመለከቱት ዩቲዩብ ላይ እንደሚለቀው አይነት ቪዲዮ ያው ከዚህ በኋላ ነው ኤዲት አድርጎ የሚለቅላችሁ ማለት ነው። የሚኪ ውሎ ባጭሩ ይህን ይመስል ነበረ። ቀጣይ የማንን ውሎ እንደማሳያችሁ ኮመንት ላይ ያስቀምጡልኝ። ሪል ሀበሻ አሁንም ይቀጥላል። የሚኪ ውሎ ይህን ይመስል ነበረ። ሰብስክራይብ አድርጉ። ይመቻችሁ። ሰብስክራይብ አድርጉ።